ሮዳ ዮቶራ ይባላለሁ። የሚሰራው በዳዬ በንሳ ቡና ላኪ የግል ድርጅት ውስጥ ነው። አሁን ያለነው በበንሳ ወረዳ በሸንተበኔ ቀበሌ ጋታ ፈርም ውስጥ ነው። ይህ ድርጅት የድርጅት ፈርም ነው። ይሄ ቡናን የሚያመርቱበት የቡና ማሳ ነው። እዚህ ውስጥ ደግሞ ብዙ ፕሮጀክቶች አሉ። የቨርሚ ኮምፖስት አለ፣ የችግኝ ጣቢያ አለ። ችግኝ ጣቢያ እዚህ ችግኞቹን የቡና ቀጣይነት እንዲኖር ብዙ ችግኞችን አፍልቶ የዳዬ በንሳ ቡና ላኪ ድርጅት ለአጋር አርሶ አደሮች ነፃ ያከፋፍላል። ባለፈው ዓመት ወደ 400,000 ቡና ችግኝ አዘጋጅቶ ለአምራች አርሶ አደሮች አከፋፍሏል። እንዲሁ ገንዘብ ሳይቀበል በነፃ ነው። ይህንን ያደረገው ዋና ዓላማ የቡና ሰስተናቢሊቲ እንዲኖር፣ ቡና ቀጣይነት እንዲኖር፣ ቡናን እየተካ እንዲኖር ተፈልገው ነው ያንን ያደረገው። ዳዬ በንሳ ቡና ላኪ ድርጅት ከስሩ አጋር አርሶ አደሮች አሉት። ለነሱ ደግሞ የምናደርጋቸው እገዛዎች አሉ። ለአጋር አርሶ አደሮቻችን ከ3000 በላይ ለሆኑ አጋር አርሶ አደሮቻችን ድርጅቱ አንደኛ ኮምፖስት ያድላል። ከቡና የወጡ ገለፈቶችን በመኪናቸው በራሳቸው ትራንስፖርቴሽን እስከ አርሶ አደሩ ማሳ ድረስ እናደርሳለን። ሌላው ደግሞ በአካባቢያቸው ትምህርት ቤቶችን ይገነባል ድርጅቱ። ድልድይና መንገድ ስራዎችን በመስራት ያግዛቸዋል። ሌላ ደግሞ ዋናው ቅድም እንዳልኩትም የቡና ቀጣይነት እንዲኖር ችግኙን አዘጋጅቶ ለነዛ ለአጋር አርሶ አደሮቻችን በነፃ ያድላል እና እነዚህ ጥቅሞችን ያገኛል። ሌላው ደግሞ ቡና ከተሸጠ በኋላ ሁለተኛ ጊዜ ክፍያን በኪሎአቸው መጠን ያከፋፍላቸዋልና አርሶ አደሩ በብዙ ተጠቃሚ ነው። ከኛ ጋር የሚሰሩ ከ3000 በላይ የሆኑ አርሶ አደሮች በጣም ተጠቃሚዎች ናቸው።